ባለፈው አንድ ዓመት ኢኮኖሚ አሻጥርን ጨምሮ ህገወጥ እንቅስቃሴዎች ላይ ተሳትፏል የተባሉ 39000 ሰነድ አልባ የውጭ ዜጎች መያዛቸው ተገለጸ። ባለፈው አንድ ዓመት 39000 የውጭ ዜጎችን በህገወጥ ሰነድ ሲያገለግሉ መያዛቸውን የኢሚግሬሽን እና ዜግነት አገልግሎት አስታወቀ። እነዚህ ግለሰቦች ኢኮኖሚ አሻጥርን ጨምሮ በህገወጥ ክንውኖች ውስጥ ሲሳተፉ የተገኙ ናቸው ብሏል። ኢሚግሬሽን እና ዜግነት አገልግሎት ምክትል ዋና ዳይሬክተር ጎሳ ደምሴ ማንኛውም ዜጋ ህጋዊ ቪዛና የመኖሪያ ፍቃድ እንዲኖረው ይገደዳል ሲሉ ገልጸዋል። ህጋዊ ሰነድ ሳይኖራቸው የሚንቀሳቀሱ የውጭ ዜጎች በአንድ ሀገር ኢኮኖሚ ጸጥታና ማህበራዊ እንቅስቃሴዎች ላይ ጉዳት እንደሚያደርስ የገለጹት አቶ ጎሳም ይህንን ለመከላከል ባለፈው 2017 ዓ.ም ብቻ 39000 ሰነድ አልባ የውጭ ዜጎችን መያዝ ትችላላችሁ ሲሉም ተናግረዋል። የያዙትን ሰነድ አልባ ሰዎችም በኢኮኖሚ ላይ አሻጥርን የሚያከናውኑ ህገወጥ ማህበራዊ ክንውን ላይ የተሰማሩና የኢትዮጵያ ደህንነትን በሚጎዱ ተግባራት ላይ የተሰማሩ ናቸው ብለዋል። አግባብነት የሌላቸው ሰነዶችን የሚጠቀሙበት ምክንያት ኢኮኖሚ ጥቅምን ለማሳካት ፖለቲካዊ ፍላጎቶችን ከግብ ለማድረስ የሚሰሩ ስራና እንቅስቃሴዎችም እንዳይታወቁ ከመፈለግ የመጣ እንደሆነም ጠቁመዋል። አያይዞም እነዚህ ጉዳዮች ያለ ሰነድና ፍቃድ ሲከናወኑ ደግሞ በአገሪቱ ላይ ጉዳት የሚያስከትሉ መሆናቸውን በጥብቅ ቁጥጥር እየተደረገ መሆኑን መናገራቸውን የዘገበው አሚኮ ነው። የሁለቱ ምክር ቤቶች የመጨረሻ ስራ ዘመን የሆነው 5ኛ ዓመት የስራ ዘመን ሰኞ ይጀመራል። ፕሬዝዳንቱ የ2018 ዓ.ም የመንግስታዊ ዓመት የሥራ እቅድም ያቀርባሉ። ህገ መንግስቱ መሰረት የምርጫ የስልጣን ዘመናቸው የሆነው 6ኛ የኢፌድሪ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን መክፈቻ ስነ ስርዓት ሰኞ መስከረም 26 ቀን 2018 ዓ.ም ይካሄዳል ተባለም። የሥራ ዘመን መክፈቻ ስነ ስርዓቱ ፕሬዝዳንት ታዬ አጽቀሥላሴ በተገኙበት ሰኞ ከቀኑ 8 ሰዓት ጀምሮ እንደሚካሄድ ተገልጿል። በዚሁ መሰረት ፕሬዝዳንት ታዬ አጽቀሥላሴ ለሁለቱ ምክር ቤቶች ዓመታዊ ስራቸውን እንደጀመሩ በማብሰር የፌደራል መንግስቱ ዓመታዊ እቅድን እንደሚያቀርቡ በህዝብ ተወካዮች ምክር ቤት የተገኘው መረጃም ያመለክታል። በሁለቱ ምክር ቤቶች የጋራ መክፈቻ ስነ ስርዓት ላይ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና ታዋቂ ሰዎች፣ የተፎካካሪ ፓርቲ አመራሮችና ሌሎች ጥሪ የተደረገላቸው ተጋባዥ እንግዶች እንደሚገኙም ተመላክቷል። በኢፌድሪ ህገ መንግስት የኢፌድሪ የህዝብ ተወካዮች ምክር ቤት የአንደኛ ዓመት የሥራ ጊዜ ከመስከረም ወር መጨረሻ ሳምንት ሰኞ እስከ ሰኔ 30 ቀን ድረስ መሆኑም ተደንግጓል። እንዲሁም በህገ መንግስቱ መሰረት የሪፐብሊኩ ፕሬዝዳንት የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት ዓመታዊ የጋራ ስብሰባም እንደሚከፈት ተገልጿል። ሲፒጄ መንግስት በጋዜጠኞች ላይ የተመሰረቱ የወንጀል ክሶችን በሙሉ እንዲያነሳ ጠየቀም። የሸገር ኤፍኤም ጋዜጠኞችን ከእስር መለቀቅም በበጎ እንደሚመለከተው ገልጿል። ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ለ3 ሳምንት ያህል በእስር ላይ የነበሩትን የሸገር ኤፍኤም ሬዲዮ አርታኢ ትዕግስት ዘሪሁንና ሪፖርተር ምንታር ጸጋው ከእስር መፈታታቸውን በአዎንታዊ እንደተቀበለው ዛሬ መስከረም 23 ቀን 2018 ዓ.ም በወጣው መግለጫ አስታወቀ። ተቋሙ በመግለጫው በጋዜጠኞቹ መፈታትም መደሰቱን ገልጾ በኢትዮጵያ ባለስልጣናት በጋዜጠኞች ላይ የተመሰረተ የወንጀል ክሶችን በሙሉ እንዲያነሱና የፍትህ ስርዓቱም የፕሬስ ነጻነትም እንዲያስከብር ጠይቋል። ጋዜጠኞቹ ከእስር የተለቀቁት የፌደራሉ ጠቅላይ ፍርድ ቤት በ50,000 ብር ዋስትናም እንዲለቀቁ የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት የሰጠውን ውሳኔ መስከረም 14 ቀን 2018 ዓ.ም ማጽናቱን ተከትሎ ነው። በዚህም የሸገር ኤፍኤም ሬዲዮ ጋዜጠኞች አርታኢ ትዕግስት ዘሪሁንና ሪፖርተር ምንታር ጸጋው ከ21 ቀናት በኋላ መስከረም 14 ቀን 2017 ዓ.ም ከሰዓት አካባቢ መለቀቃቸውን ጣቢያው አስታውቆ ነበር። ጋዜጠኞች ነሐሴ 28 2017 ከእስር የተዳረጉት ነሐሴ 24 ቀን በሸገር ኤፍኤም ሬዲዮ የጥቅማ ጥቅም ጥያቄዎች የቀረቡት የሕክምና ባለሙያዎች ከጤና ሚኒስቴር የተሰጠውን መፍትሄ ሰርኩላር በመጥቀስ እንዴት እንደሚመለከቱት የሚጠይቅ ዜና ማስተላለፋቸውን ተከትሎ ነው። የዜና ፕሮግራም ኃላፊው እሸት ያሰፋ ጋዜጠኛ ምንታር ጸጋው ጋር በነሐሴ 28 ቀን ከቢሮ ከተወሰዱ በኋላ ቃላቸውን ሰጥተው ተለቀዋል። የጋዜጠኞችን እስር ተከትሎ የዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት ሸገር ኤፍኤም ሬዲዮ ጣቢያ ባልደረባዎቹ የሆኑት ሪፖርተር ምንታር ጸጋው እና አርታኢ ትዕግስት ዘሪሁን ያለምንም ጥቅማ ጥቅም ቅድመ ሁኔታ ከእስር እንዲፈቱ መጠየቁ ይታወሳል። በወቅቱ የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ የኢትዮጵያ ህዝብ በጤና ዙሪያ የሚቀርቡ ገለልተኛ ዘገባዎችን ማግኘቱም ወሳኝ ነው ያሉ ሲሆን አክሎም ባለስልጣናት በዚህ ጉዳይ ላይ በሳንሱርና
በቁጥጥር ምላሽ መስጠታቸውን እጅግ አሳሳቢ ነው ሲሉ ገልጸው ነበር። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።